ሰላም ጤና ይስጥልኝ የተከበራችሁ ክቡራትና ክቡራን የሳምንቱ የኦሪት ክፍል ተከታታዮች ወገኖች እንደምን አላችሁ? እግዚአብሔር አምላካችን እንግዲህ ሁለተኛውን የኦሪት ዘኍልቍ ክፍል ፓራሻት አሸቡአ ፓራሻት ናሶ ዛሬ እንማራለን ማለት ነው። በባለፈው እንደተማርነው እግዚአብሔር አምላክ ማለት ነው ሕዝበ እስራኤል ኦሪትን ተቀበሉ፣ ሻቦት በዓል አክብረናል። የሻቦትን በዓል ከማክበራችን በፊት ፓራሻት በሚድባር ነበረ። የመጀመሪያው የዘኍልቍ ክፍል ማለት ነው ያነበብነው። ያም ከምዕራፍ 1 እስከ ምዕራፍ 4 ቁጥር 20 ድረስ ያነበብነው ነበር። ያም አንድ ትእዛዝ እንኳን በኦሪት ላይ አልተጻፈም ነበር። በዛሬው ፓራሻ 18 ትእዛዛቶችን ተጽፈው እናገኛለን። ከነዛም ውስጥ ማለት ነው 7ቱ አድርግ ሲሆን ማለት 11ዱ ደግሞ አታድርግ የሚሉ ትእዛዛቶችን በዚህ ፓራሻ ውስጥ እናገኛለን ማለት ነው። ትእዛዛትን በምንፈጽምበት ጊዜ ከእግዚአብሔር ጋር አብረን ቅድስናም እየተቀበልን እንሄዳለን። ከዛም ማለት ነው የተቀደሱ ህዝቦች እንሆናለን። ስለዚህም ነው በዚህ በፓራሻት ናሶ በባለፈው አንድ እንኳን ትእዛዝ ያልታዘዝነውን በዚህ 18 ትእዛዛቶችን የታዘዝነው ማለት ነው። ያም እነዚህ ትእዛዛቶች 613 ትእዛዛቶች አሉ። በሁለት ሲከፈሉ 248ቱ አድርግ ሲሆን 365ቱ ደግሞ በየቀኑ 365 ቀናቶች አሉ በአመት። ያም ማድረግ እንደሌለብን በዚህ እንማራለን ማለት ነው። ስለዚህም በእግዚአብሔር እርዳታ የዛሬው ፓራሻ በባለፈው እንደተወያየነው ያ ማለት ኦሪት ዘፍጥረት ስለ አባቶች ሲናገር፣ ኦሪት ዘኍልቍ ደግሞ ስለ ልጆች ቶራት አባኒም የሚለውን ይናገራል ማለት ነው። ያን ማለት ስነ ምግባርን እንዴት ማረም እንዳለብንና የተለያዩ ጸባዮችን እርማት ማድረግ እንዳለብን በዚህ በፓራሻ ማለት የተቀደሱ ነገሮች ካህናቶች አሉ፣ ናዝራዊ ይላሉ። እነዚህም ሌሎችም ናሲዎች ወይም የህዝቡ መሪዎች እነዛ አሉ ማለት ያን ባስመለከተ ከወንድማችን ከአባዬ ጋር ዛሬም እንደተለመደው በዚህ ፓራሻ ላይ እንወያያለን ማለት ነው። እና ቆይታችሁ ከኛ ጋር ይሁን። እግዚአብሔር አምላካችን የምንማረውን ትምህርት ለበረከት ለጠጋ ሀገራችን ሰላም፣ ወታደሮቻችን በሰሜን በደቡብ በምስራቅ በምዕራብ ያሉትን በሰላም ሀገራቸውን የሚጠብቁ እነሱን ይጠብቅልና እኛ ደግሞ በተያዘን የእግዚአብሔርን ቃል እየተማርነ የተቀደሱ ህዝቦች እንዲሆን የእግዚአብሔር በረከት ይሁን እና በዛሬው የሳምንቱ የኦሪት ክፍል ፓራሻት ናሶ በጣም ብዙ ርዕሶች አሉትና ረጅም ከፓራሻው ካሉት ውስጥ ነው። ይሄ እንዴት ሊሆን ይችላል? ምንድነው በዚህ ላይ ምን ወያየው? እንግዲህ ሰላም ተነስተልን እንዳልከው የሐግ ሻቡኦት ቀን አክብረን በሰላም አልፈናል። እንግዲህ ሻቡኦት ምንድነው? ኦሪት ነው። ኦሪት ተቀበልነ፣ ቃል ተቀበልነ። ያሁኑ ፓራሻ ያንን የተቀበለውን ኦሪት ትእዛዙን መፈጸም የምንጀምርበት ነው። አመጣሩ ተከበከ በኋላ ተግባሩ ውስጥ እንዴት በተግባሩ መተርጎም እንደምንችል ተግባሩ አሁን ይጀምራል። በዚህ ሳምንት ቅዳሜ በቀደም ሰንበትን ሻቦትን አክብረን ውለን ትእዛዙን ፈጽመን ኦሪት ተምረን ውጭ ወለዳድረን አሁን ያሁኑ ሰኞ ዕለት እሁድ ገብተው ሰኞ ዕለት ያሁኑ ቅዳሜ ደግሞ ያንን ትእዛዝ ያችንን ኦሪት ተግባር መዋል እንጀምራለን ማለት ነው። እና ለዚህ ነው አሁን ከዚህኛው ከአሁኑ ፓራሻ ሳምንት ፓራሻ ትእዛዞች ያሉበት ያንን ትእዛዝ ቃል ተቀብለሃልና አሁን መፈጸም ትጀምራለህ እና ያለ እየተባዛ ሄዳለኝ እና እኛም እንትን ነው ማለት ካባላ ነው። ካባላ ላቲድ ለሚመጣው እኛም እንግዲህ ለመቀየር ለመለወጥ የምንቀበለው ትእዛዝ ነው። ይሄን ፓራሻ እና ሰው እንግዲህ ሰው መለወጥ የሚችለው ዝም ብሎ ሳይሆን በሚያደርጋቸው ጥረቶችና በሚፈጽማቸው ትእዛዛት መለወጥ ይችላል። ሰው እንደ ማንኛውም ፍጥረት ሳይሆን የሰው መለወጥና መሻሻል የሚችል ፍጡር እግዚአብሔር የፈጠረው ሰው ነው ማለት ነው። ስለዚህ እግዚአብሔር አምላካችን ኦሪትን ከሰጠ በኋላ ተግባረ እድ የምንለው በተግባር ላይ የምናሳያቸው ትእዛዛቶች ነው። ከዚህም ላይ የምናየው ሐሳብ የመጀመሪያው የሚነግረው ፓራሻት ናዚር ነው። ናዚር ማለት አንድ ሰው ከዚህ ዓለም ላይ በሚኖርበት ጊዜ ማለት ይህን ዓለም መቋቋም ሲያቅተው የተለያዩ እንግዲህ ባህሪያቶች እሱን ወደ ሱስነት
በሚልኩበት ጊዜ ለምሳሌ የሚጠጣ ከሆነ ወይን ያበዛ መጠጣት ብዙ የሚሰክር ከሆነ ከዛ ነገር ለመላቀቅ ምን ይሆናል ያንን ወይን ጭራሽ እንደማልጠጣና ከዛ ነገር ከዚህ ዓለም መገለል አለብኝ ብሎ ይገለላል ራሱን ማለት ለመገለል ይፈልጋል እና በዛን ሰዓት ኦሪት ምትለን በዚህ በሳምንት ባራሻ የሚነግረው ምንድነው ይሄ ሰው ከሶስት ነገሮች ላይ መታቀብ አለበት ያ ማለት ናዚር ወይ ናዝራዊ ይለዋል በመጽሐፍ ቅዱስ ላይ በአማርኛ ማለት ነው በዕብሪት ናዚር ይለዋል እና ያ ሰው ማለት ሊፍሮሽ ማለት ነው ከዛ ነገር መለየት መውጣት ከዛ ነገር የዚህን ዓለም አልፈልግም ማለት ብዙ ነገር እግዚአብሔር ከሰጣቸው ነገሮች ውስጥ አብዛኛዎቹ ማለት በዚህ ዓለም ቅድም እንዳልነው የዚህን ዓለም እንድንቀድስና ፍራፍሬም ካለ ባረከ እንድንበላው ያሉ ነገሮችን እንድናሻሽል እግዚአብሔር እጅና ጓንት እንድንሆን ይሄን ነገር ይሄን ዓለም የፈጠረውን ዓለም ለሰው ልጅ ነው የፈጠረው ለመላእክታን አልፈጠረም እና ይሄንን መቋቋም ሲችል ግን ይህ ሰው ይህ ናዚር አልችልም በሚልበት ጊዜ ወደ ናዝራዊ ወይም ከነዛና ናዚር ያለው በዕብራይስጥ ወደዛ መቀየር ይችላል እና ይህ ምንድነው ለምን ሰው ይሄን ዓለም ለምን ትቶ መብላት ሲችል ወይን መጠጣት ሲችል ከሶስት ነገሮች መታቀብ አለበት ብለናል ያም ወይን መጠጣት የለበትም ወይን እና ወይን ውጤቶችን መጠጣት የለበትም ምክንያቱም እነዚህ ነገሮች አሉ ሁለተኛ ደግሞ የረከሰ ነገር አይንካ ሶስተኛው ደግሞ ጸጉሩን ባለበት በዚህ ወቅት ማለት ነው ጸጉሩን መላጨት የለበትም ለምን እነዚህ ነገሮች ሊከለከሉ ይችላል አዎ እንዳልኸው ከዚህ ዓለም ያለ ነገር በሙሉ ለኛ ነው የተፈጠረ ለሰው ልጅ ፈጣሪ ሲፈጥረው እኛ ያን ነገር ጠጥተን ወይም በልተን ባርከን ያን ነገር ከፍ ልናደርገው የተቀበልነው አሁን እንዳልኸው ናዚር ወይም ያን ሰው ከዛ ምግብ ከዛ መጠጥ ራሱን ሲያርቅ ማን ፈቀደልህ ነው ይሄን እዚህ የተፈጠረ ነገር ላንተ ነው ለኛ ነው እና አንተ ወይም እኔ ምን አለው ካሁን ጀምሬ ይሄን ነገር አልጠጣውም ካሁን ጀምሬ ይሄን ነገር አልበላውም እንላለን እንግዜ ይሄ ጥሩ ነው አይደለም ሶስት ነገር ብለሃል ሶስት ነገር ወይን ጥሩ ነገር ነው ይባረክበታል ይቀደስበታል ያስደስታል ያረካል ዛ ያን ነገር አልጠጣም ትላለህ ካሁን ጀምሬ ወይን በነገር ያልጠጣም ምክንያቱም የሆነ ይሁን ሰው በድለ ሊሆን ይችላል አስቀይመ ሊሆን ይችላል ግን ቃህ ማላ ገብተህ ካሁን ጀምሮ ወይን ይባል ነገር አልጠጣላይ ወይን የሁሉ የመጠጥ ሁሉ ዋናው ምርጡ ነገር ነው ምርጡ መጠጥ ነው ምርጡ ዋናው ወሳኝ ነው የሚወክለው ነው ወይን ስንል ያን ወይን ግን በደንብ ከተጠቀምንበትኝ ከፍ የሚያደርግ መስደስት የሚያረካ ነገር ነው ግን ካወቅንበት አጠቃቀሙ ደግሞ የሰው ልጅ ወደ መጥፎ መንገድ ሊወስደው ይችላል በመስከረ መንፈስ ሆኖ መንገዱን ወደ ስቶ ወደ ለመንገድ ሊወስደው ይችላል እና ያን እንዳይሆን እኛ ያለብን እግዚአብሔር የሰጠነንን ፍሬ ወይ ምግብ ወይ መጠጥ ባረከ ቀድሰን ከዚህ ዓለም ከፍ ለማድረግ ነው ስንባርከው ያን ፍሬ ወይ ያን ከምድር ወደ ሰማይ ደረጃው ከፍ ይላል በረከቱ ማለት ነው እና ያን እንዳይሆን እኛ ማስበን የምንበላውንም የምንጠጣውንም በህጉ መሰረት ኦሪት ካዘዘችን እንበላዋለን ኦሪት አይፈቀድም ካለ አይፈቀድም እኔ ግን ራሴ ፈጥሬ ይሄንን እበላለሁ ይሄንን አልጠጣም እግዚአብሔር ከፈቀደ እኔ ማንኛና ነው ያን ነገር ከኔ መከለከለው ነው ዋናው ጥያቄ ግን አው እንግዲህ ኦሪት ኢን ኢፍሻሩት እንለዋለን ኢፍሻሩት ማለት አማራጭ ይሰጣለች አራምባም የሚለን ማለት ምንድነው አንድ ሰው እንደዚህ አይነት ሱስ ነገሮች ናቸው ማለት ነው እንግዲህ ለምንድነው አንድን ሰው ከመጠጥና ከተለያዩ ነገሮችን እነዛን ነገር ሊታቀምና ያለም በቃኝ ሁኔታ ማለት ነው ሊያመጣው የቻለው ምንድነው ነው ጥያቄው ለምንድነው ይሄን ነገር ለምን አይጠጣም ለምንስ የሞት አይነካም ለምንስ ማህበራዊ ነገሮችን ተገልሎ ለመኖር ልዩ ለመሆን የፈለገው ለምንድነው ይላል ልዩ ነገር ለመሆን የፈለገው ምክንያቱም እነዚህ ነገሮች ለመራቅና ለመቀደስ ከሆነ ቅድስና የበለጠ ለማግኘት ከሆነ ይቻላል ምን ችግር የለም ይላል አራምባም ራቢ ሙሼ በን ማይሞን ሚለን ምንድነው ምንም ችግር የለውም በዛ ነገር መቀደስ ይችላል እና ለዚህም ይህንን ነገር የሚገኝ ናዚር ቀዶሽ ላቸ ሚለን አኸረም ይዩ ቅዶሽም መና ከኳኔ እንደውም ከካህናት
አሁን በዚህ ፓራሻ ቀጥለን ምናየው ከዚህ በኋላ ከዚህ ቀጥሎ የሚመጣው ካህናት ናቸው ካህናት የሚቀደሱት እግዚአብሔር አምላካችን ለአሮን እና ከአሮን ዘር የመጣው ሁሉ ካህናት የተቀደሱ ናቸው እነሱም በእግዚአብሔር ዘንድ የሚያገለግሉና ትልቅ ካህናቶች እነዚህ እንዲያውም በቢርካት ቋንም የካህናት ቡራኬ ነው ያለን ወደፊት ይሄን ከመናገሩ በፊት የካህናቱን በፊት አንድ ሰው ያ እግዚአብሔር ያዘዘው ነው ይሄ ደግሞ ራሱ ሰውየው በራሱ ፍላጎት ማለት ነው እኔ ቅዱስ ሆናለሁ ካለ ራምባም እንደሚለው ምንድነው የሚላት ራምባም ምንም ችግር የለም መቀደስ ይችላል ይሄ ትልቅ ነገር ነው ይላል ሌላው ግን በግማራ መጽሐፍ የተባለው በዛ ላይ ሌላውች ሊቃውንት ምንድነው ራቢ ኤሌዘር በንካፓር ይላል እናሱ ምን ይላል ምንድነው እንዴት ነው ቅዱስ መሆን የሚቻለው እንዴ እኮ ኃጢያተኛ ነው ይላል ኃጢያተኛ ሊያሰኘ የቻለው ምንድነው ይላል ለምን ኃጢያተኛ ሊያሰኘው የቻለው ቅዱስ ነው ትላለህ ግን ለምንድነው ኃጢያተኛ ሰው ምክንያቱም ቅድስና ለመቀበል ከሆነ እንዴት ኃጢያተኛ ይሆናል ለምን ለምሳሌ አይበለውና በዚህም በነጊድ ማለት ናዝራው የሚወስደው ቢያንስ 30 ቀን መሆን አለበት ይላል ሊቃውንቶች እስከ 30 ቀን በታች ይሄንን ከዚህ ነገር ተገልዬ ቀመጣለሁ ማለት አይችልም ቢያንስ 30 ቀን መሆን አለበት ከዛ የበለጠ ማድረግ ይችላል ራሱ የሚወስነው ማለት ነው እና ይሄን ካደረገ ሰየ ሲለራምባም ምክንያቱም ከአንድ ነገር ለዛሱስ ለመውጣት ይሄ ነገር የሚጠቅመው ከሆነ ያርግ ነው የሚለው ራምባም አባል በግማራ ግን ራቢ ኤሌዘር በንካፓ ኦመር ለማፒቶም ይሄ ሊሆን አይችልም እንዲያውም ኃጢያተኛ ነው ይያም አራያይ ለዚህም ኤቪደንስ ማስረጃ የሚሆነው በተሳሳተበት ጊዜ የቁርባን ኻታት የኃጢያት ማስተሰሪያ ያመጣል እንዲያውም ቁርባን ወላ ቁርባን ብዙ ቁርባኖች አሉ ወደፊት ምናያቸው ይሄን ያቀርባል ለምንድነው የሚያቀርበው ሲል ምንድነው የሚለው ማለት ይሄን ነገር ያደረገው ኃጢያት ነው ልለው የቻልኩት ወይንን እግዚአብሔር የፈጠረልህ ለንጠጣው ለሰው ልጅ ሊደሰትበት ሊቀደስበት ቀደምናል ሲሆን እንደ መግቢያችን ነገር ግን ይሄ ሰው ባንደበቱና በፍላጎቱ ከዛ ነገር ለመሮጥ ያንን ነገር እንግዲህ ውሻ ቢሮጥለት እንደገና ተመልሶ ያገኛል እንደሚለው ያ ነገር ምንም ችግር አያደርግም ያ ነገር ሊያወጣው አይችልም ከዚህ ችግር ሊቀርፍለት አይችልም ግን መስሎት በዛ ነገር መሄድ የለበትም ይሄ ነገር የእግዚአብሔር ጎዳና አይደለም ይሄ ነገር እንዲያው ከኃጢያት መራቁ በትክክለኛ ያንን ነገር ተቋቁሞ መኖር ነው እንጂ ከዚህ ነገር ለቆ ስለሄደ ቅጣቱ ነው እንዲያው ኃጢያተኛ ነው ስለዚህ የመሳዊት ማምጣት አለበት ለምን እግዚአብሔር ጠጠህ እግዚአብሔርን ባረክ ሲል መባረክ ሲችል ያንን አልፈልግም ብሎ መሮጡ እስከዚህ ማደርስ በማለት ይሄ ትክክለኛ እንዳልሆነ ይነገራል ሆኖም ግን አሁን እዚህ ላይ ማየት መጠየቅ የምፈልገው የፀጉር የወይን አለመጠጣት ምንድነው ምን ችግር አለ ወይን በሚጠጣበት ጊዜ ቢጠጣ ምንድነው ችግሩ ፀጉሩን ቢስተካከልስ ምንድነው ችግሩ እንደገና ደግሞ የረከሰ ሚነካስ ለምንድነው ችግሩ እነዚህ ምንድናቸው እንግዲህ ልብ እንበል ወይን ቅድም እንደተጠቀስኩልህ ያስደስታል ያረካሃል ተባረክበታለህ ግን ገደብ ካላወቅነ መጠኑን ካላወቅነ የሚወስደን ያን ወይን ወደ መጥፎ ወደና የሚወስደን የሰው ልጅ ገደውንና መጠኑን ካላወቀበት ያን በወይኑ ተመክቶ ያልሆነ እግዚአብሔርን ቃል በቀላሉ ሊልሽ ያደርጋል ወደ ስተት ወደና ይመራዋል ያን እንዳይሆን በአማርኛ እንደሚሉት ከእጅ መጥኖ ወደ አፍ ይሉት እማችም አፍ የሚጎርሰውን እጅ ያውቀዋል መጥኖ ወደ አፍ እንዳልነው እንግዲህ አፍ የሚጎርሰውን እጅ ያውቀዋል እንደሚለው አሁን ትምትለኝ ወይን ማለት ነው ካላግባቡ ከተጠቀምንበት ሰዓት በባለፈው እንደተነጋገር ነው ካላግባቡ ከተጠቀምንበት እንደሚያቃጥል ሁሉ ወይን ደግሞ ያላግባቡ ከተጣ ነው ያን እንግዲህ ወይን የሚጠራው እነዚህ አሁን የመጡት መጠጦች አሁን የመጡ ናቸው ኦሪት ምትለው ወይን ነው ወይን ቀደምትነት ያለው ወይንና የወይን ውጤቶችን አይጠጣ ነው የሚለው በዚህ መመገብ አይችልም ወይን ፍሬ ቢኖር መመገብ አይችልም ራሱ ተጨምሮበት ወይን ነው የሚከለከለው እና ወይን ተጨባጭ ያለው በዚህ በኦሪት ላይ የሚለው እና ወይን መጠጣት የሌለበት ያንን ነገር ጭንቅላቱን ያዛባና ጭንቅላት ወይም ሃይምሮ ከሌለው ነገር እርጥቡን ከደረቅ ጥሬውን ከልም ማውቅ ከሆነ ኃጢያቶችን ይሰራል ስለዚህ ከዚህ ነገር ይቆጣል ያላግባቡ አስቦ እንዲሰራ አስቦ እንዲራመድ አውቆ መንገዱን እንዲመርጥ
አልኮልና መጠጥ ሲገባ ማስተዋልና መመዘን አትችልም ይሄ አንዱ ነው ሚዛኑን ያዛባል ማለት አዎ ኋላ ደግሞ ትልቅ ይሄን ናዚር ምንለው ደግሞ ምን ይከለካል ጸጉሩ ውበት ነው ውበት ጉዳይ ነው ሰው ጸጉሩን ሲስተካከል ውበት ይጨምራል አይደል ይሄን ናዚር ደግሞ ጸጉሩን አይቆረጥም ወይም አይላጭም ያን ሲሆን ምንድነው ይከፋበታል መልኩ ይለወጣል እና ኩራት የሚለው ነገር እሱ ጋር አይጋባም ሌላው ደግሞ ምንድነው መርከስ ነው ይሄን ናዚር እንደ ትልቁ ካህን የሞተ ነገር ሰውም ሲሞት እዛ ለእናቱም ለአባቱም መርከስ የለም አይረክስም አይቀርብም አይቀብርም ከቤትም ዘመተም እሱ አይገኝም ይሄ ራሱ ያመጣው ነው ማለት አዎ በራሱ እንግዲህ ራሱ ፈልጎ ልክ እንደ ትልቅ ካህን ደረጃ ደረሰ ማለት ነው አዎ ራሱ ወሰነ ባይገርምህ በግማራ ምን ማስጠንቀቂያ አለ ይሄን ስለ ወይን ጉዳይ ማለት ነው ምን ይላል በግማራ ምን ይላል አለ ከረም አለ እንትን የወይን ዛፎች የወይን ማሳለ ከማሳው ላይ ይሄን ናዝር የሆነ ሰውዬ በማሳው ቆርጠህ አትለፍ እንግዲህ ማሳ ነው አይበላም እሱ ያያችን ፍሬም አናቢም ወይም የወይኑን ፍሬም እንደማይበላ ያውቃል ራሱ ያንን ማሳውን አልፎ አቋርጦ መሄዳጅ ምን ይላል ከማሳው ጨስ እንዳትገባ መንገድህን ዙረህ ሂድ እንጂ አቋርጠህ በማሳው አትለፍ ለምን እሱ ሰውየው እንዳይበላ እንዳይጠጣ ወስኗል እዛ ነገር አዳ በሄድ ምን ችግር አለ ካውን ጀምሬ ያ ነገር አልቀምሰውም አልጠጣውም አልበላውም ብሎ ወስኗል ተቀበል ከራሱ ላይ እዛም ሎ እንዳትገባ ከማሳውም አፈን አቋርጦ እንዳትሄድ እዛ ይሄን ለምንድን ነው እንደምናውቀው በኦሪት በትእዛዞች ላይ ምን አለና ጋድር ወይም አጥር አለና አይደል እንደምታውቀው እኛ ደግሞ አንዳንድ ደግሞ ሁምሮት ማለት ማክረር ማጥበቅ ትእዛዞችን አሁን ለምሳሌ እንዳይጣስ አጥሩን አርቀህ ማጠር አለ አጥሩ ያለው አጥሩ ራቅ ብሎ ተታጠረ አንድ ሰው ትንሽ ሰዓት ብሎት ወይም ትንሽ ደክሞት እንዳይጠፋ ያን አጥሩ ያስቀራውን ትንሽ ያን ራሱ አጥሩን ቢያልፈው ከሁሉ ትእዛዝ አይደርስም አስቀድሞ ነው የሚገድለው አሁን አንድ ተማሪ ከራቡ ሄድና ጥያቄ ይጠይቀዋል ምን ይለዋል ለምንድን ነው ከኦሪት የተጻፈው ትእዛዝ ሌላ ነው እና እንደገና አስቀድማችሁ ይሄ አይቻልም ይሄ አይፈቀድም ይሄን አታደርጉ የምትሉና የተለያየ አጥሮች የምታጥሩት ለምንድን ነው ኦሪት የከለከለችው ዘሳንደስ አስቀድማችሁ እናንተ ይሄን አይቻልም ይሄ አይፈቀድም ይሄን አታደርጉ የምትሉና ብሎ ይጠይቀዋል ለምሳሌ ያን እንደው ለዚህ ምሳሌ የሚሆነው ሴትና ወንድ ቢሆኑ የማይተዋወቁ ወይም ባድ የሆኑ ነገሮች ሴትና ወንድ አንድ ቤት ላይ አንድ ሄደር ወይ ክፍል ዘግተው አይቀመጡ እና ማንዝረና ክልክል ነው ያቃለን አተናብረው ቢቀመጡ ምን ችግር አለው እንደምትለው እና ለምን ይሁን ሁሉ እንዳትቀመጡ ምትል ለምንድነው ብሎ ያንን ራቡን ጠየቀው ለምን እውነቱን ነው በአንድ በኩል ምንድነው እናንተ የተለያየ አጥር አታከሩ የተለያየ አጥሮችን አታደርጉ ምን ትላለህ ወይ ያኑ ሰው ምን ይላል ክፍል ነው በቃ ባለትዳር ነኝ ሰም ባለትዳር ነኝ አልፈልጋትም ምን አገናኘን አብረን ብንቀመጥ ካንድ ክፍል ብንዘጋው በሩ ምን ችግር አለው እኛ ወይም ደግሞ እንታወቃለን ከመንደር ከጎረቤት ስለዚህ ምንድነው ችግሩ ይቆንጆ የሚሆን ይሄ አይፈቀድልህም ካንድ ክፍል አንድ ወንድና አንድ ሴት አይቀመጡ አብረው ይሄ ክልክል ነው ባላው መቀመጣቸው አይቻልም እና ቅድም እንዳልኩ ያን ተማሪ ተቀመጡም በሩ መክፈት አለባቸው ያን ተማሪ ሄዶ ራቡን ጠይቀዋል ይሄ ሁሉ ጣጣ ለምንድነው ለምንድነው እንደዚህ አስቀድማችሁ የምትከለክሉና ነው ነገር እዛ ያን ራብ በምሳሌ ነገር እንታለው ወይ አንተ ካገርህ ሱቆች አሉ አለው እናንተ ሰፈሮች ሱቆች አሉ አሉ ሱቆች ስንት ይሆናሉ 200 300 አሉ ሱቆች እሺ ተመንደራችሁ ሌባዎች አሉ ሌቦች ስንት ይሆናሉ 4 5 ታዲያ ይሄ ሁላ ሱቅ እያለ ለ4 5 ሌቦች ተብሎ ነው ያን ሱቅ ላይ የሚዘጋ ማተውት ከታች ተውተኝ ምን ችግር አለው ብዙ ሌባ የለም 4 5 ሌባ ብዙ አይደለም እዛ ወደ 200 300 ሱቅ አለ አሁን አጣቅም ምን ችግር አለው ለምን ትጋላችሁ
ግን ስናየው ሁሉ ሱቅ ተዘግቶ በቁልፍ እንዲያው በሁለት በሶስት ቁልፍ ተሰርቶ በብረት ታጥሮ ካሜራ ተደርጎበት ብዙ ዘወኞችን ያሉ ለምን ይሄ ብዙ ሌባ የለም ለምን ተንቀዳችኋል ወይጠይቀዋል ይሏኒ ራቡ ለተማሪው አለው እኛ ያን ሌባ ከዚህኛው ሱቅ እንደሚገባ አናቅም ከዚህኛው ይግባ ዘኛው ይግባ ሰማነክ ያንን እንቆልፋለን አለው ሁሉ ነገር አገባህ አለው ሰማህ ምን እንደምትል ይገባል ያልከው በእውነታ አስበህበታል የወጣውን ገባም እንደምትለኝ ኦሪትም ትእዛዝም እንደዛ ነው ከየተራራ መጥፎ ሐሳብ ቤት አርጎ እንደሚመጣና ምን አይነት ታክሲስ ስልቶችን አርጎ ለዛ ለመጥፎ ነገር ለምንዝርና እንደሚያገባሃት መሽን በትኛው መንገድ መጥቶ እንደሚይዝና እንደሚያነሳው ካንድ ክፍል አንድ ሴት ካለች አንዱን አንድ ሴት ካብሮ ካሉ ከተቀመጡ ምን ትላለህ አይ ምን ይፈጠራል ለማለት አይቻልም ስለዚህ እዛት ድረስ ነው ሰይጣኑ በትኛው በር ገብቶ እንደሚይዝህ እንደሚያሸንፍህ መንገድ አትክፈትለት ስለዚህ ያን ናዚር ያን ከመጠጡን ወይ ያለውን ሰውዬ ከራሱ ከህሉ ከማሳውም አቋርተህ አትሂድ ምናልባት አቋርተህ ሳስተህ ያን ነገር ትበላለህ ዛ ቃል ማላን ትሽራለህ ስለዚህ አትቅረብ እኛ ደግሞ ስንኖር ከምድር ስንኖር ወደ ኃጢአት መንገድ ላይ ሳንደስ ሰው ወዶ አይደለም ይገባ አዎ አንዳንዴ ሳንጠብቅ ሳናስበው ባጋጣሚ ሁኔታ ግን መንገዱ ማን የከፈተው ሰው ነው የከፈተው ያንን አጥሩነን አልፈነዋል ካጥሩ ሳንደስ ብናቆም ኑሮ ችግር አጥሩን ሳንደርስ ኑሮ ለዚህ ነው ሊቃውንቶች ሚሉ አንወድቅም ካሆነ ግን ያን ተካለፍ ነው ወደ ኦሪት ትእዛዝ መጣፍ እንደርሳለን ብሎ ያን ራብ ለተማሪው ስለዚህ ጸጉሩን ማሳደግ ያለበት በውበቱና በተለያዩ ነገሮች ተክኖ ያንን ነገር ወደ እግዚአብሔር መቅረብ ስለፈለገ ያንን ነገር መልካም ነው ብሎ አንዱ በነገረበት ጊዜ ወደ ኃጢአት እንዳይመለስ ራሱን ሌላ ማድረግ አለበት ቅድም ከነበረው ህይወት መቀየር አለበት ጸጉሩን ማሳደግ አለበት ጸጉሩን ካሳደገ ደግሞ በተሰይ ጸጉሩን ተስተካከለው ሲል ፊቱ ውበቱ ይደፋበታል እንደምንለው መልካም ይሆናል ማለት ነው እና ለዚህም ጸጉሩን መስተካከልም ወይም መላጨት የለበትም ይሄ ክልክል ነው ለረከሰ ደግሞ አይንካ ለእናቱም ለአባቱም ይሄ እንግዲህ የቅድስና ሁኔታ ነው የረከሱ ነገሮች አብቱማ ምንለው እንግዲህ ሰው ልጅ በሚሞትበት ጊዜ አብቱማ ነው የርክስናው ሁሉ አባት ማለት ነው ትልቁ ነው እርክስና ሰው እንደመቀደሱ ይልቅ ሰው እንደመርከዝ እንደመንት ማለት ሁሉ ይቀደሳል ማለት ነው ይራክሳል ማለት ነው ስለዚህ ነገር መንካት የለበትም በነገራችን ላይ ከነዚህ ውጪ ከሶስቱ ውጪ ማለት ጸጉሩን ማሳደግ የለበትም የወይን ውጤቶች መጠጣት የለበትም እንደገና ደግሞ ይመርከስ የለበትም ቀደም እንዳልነው ከነዚህ ውጪ ነገሮች ግን ሌሎች ግን ይፈቀድለታል እንዲያው ሚስት ማግብቶ ልጆች ወልዶ መኖር ይችላል ይሄ አልተከለከለም ኦሪት አትከለክልም በዚህ በኩል ልጅ አሳድጎ ልጅ ለምሳሌ ሽሙኤል ልጆች ነበሩ እግዚአብሔር ሳሙኤል አሁን ለምሳሌ ምናየው ወደፊት እናየዋለን በዚህ ፓራሻ በአፍታራ ምናነበው ሽምሾን አጊቦ ሳምሶን ማለት ነው እና በሱ ሌላ ጉዳይ ነው የሱ እንትን ናዝራው የነበረው ሙኤላ ነብይ ዋናው ነብይ የመጀመሪያው ነብይ ማለት ነው እስራኤል እሱ ልጆች እንደነበሩ ያንን ያስረዳል እና ናዝር የሚሆነው ሰው ማለት ሶስት ነገሮች ነው እንጂ የተከለከሉት ሌሎች ነገሮች አልተከለከሉም እነም ይሉት ሊቃውንቶች እንደሚያስረዱ ፓራሻት ነዚር ከኳህናት በፊት የፓራሻት ነዚር ያለው ይሄ የዚህ ርዕስ ይናገራል ከዛ ቢርካት ኳህን ይማለ ከዛ ደግሞ ያንዳንዱ የነገድ አለቃ መሳዊት ያቀርባል 12ቱ ነገሮች ያንዳንዱ ያቀርባል እና ሊቃውንቶች እንደሚጠይቁት ቅድምም አውስተነው ነበር በመግቢያችን በኩል ምንድነው ይላል አይ ቅድም እንዳልነው አሁን እንግዲህ ይሄ ናዝራዊ ምንድነው ይሄ ዓለም በቃኝ ብሎ ወደሚቀጥለው ዓለም ወደ ቅድስና ለማለት ይሄን ዓለም ለቆ ሄዳል ይሄ ነገር ትክክለኛ ነው ወይስ ይሄ እግዚአብሔር የሚፈልገው ነገር ነው ወይስ ይሄ ነገር ለምንድነው ከካህናት በፊት ሊጠቀስ ይችላል ይላል ነሆን ይሄን ዓለም መልቀቅ ይችላል ይሄን ዓለም መተው ይችላል ግን ይሄ ትክክለኛ መንገድ አይደለም እንደለው አደረክ ረጽያ ማለት እግዚአብሔር የሚፈቅደው መንገድ ሳይሆን ይሄ ብሪራት መህዳል ምንለው በዕብራይስጥ ብሪራት አማራጭ በሌለ ጊዜ
ለዛ ነገር ለዛ ሱስ ለመላቀቅ የምታደርገው ጊዜያዊ ማምለጫ ምን ነው እንጂ ለምሳሌ ራምባም እንደሚለው አልትየ ፓዝራን አልትየ ቃምጣኔ ነው በአንድ በኩል ስስታም አትሁን እንደገና ደግሞ ዝም ብለ ገንዘብክን ምጥላት ነው ይላል ለምሳሌ አንድ ሰው ስስታም ከሆነ ምን መሆን አለበት ያንን የስስታምነት ጸባይ ለማረም ይላል ያንን ገንዘቡ መበተን አለበት መስጠት አለበት ለጋስ ሲሆን በዘሽው ሽላ በተወሰነ መንገድ ላይ በተወሰነ አመታት ወይም ተወሰነ ጊዜ ላይ መካከለኛው መንገድ ይገባል ሚዛናዊ ህይወት ይኖራል ማለት እና ሁኖም ግን አዎ ይህን ዓለም በቃኝ ብሎ መሰናበት ይቻላል ግን ይሄ ለዘላለም ማያዋጣ ነገር ነው ማያዋጣ ነገር ምንድነው ይሄ የሚሆነው ለምንድነው ማያዋጣው ምክንያቱም ካህናትን እያቸው ይሄ አያዋጣም አዝ ምንድነው የሚያዋጣው ካህናት ናቸው ካህናት ምንድነው የሚሉት የካህናት ቡራኬ ምንድነው በካህናት ቡራኬ ላይ የተጻፈው በዚህ ፓራሻ እዚህ ላይ ቀጥሎ ምንድነው የሚለው እግዚአብሔር ይባርክህ ይጠብቅህ እግዚአብሔር ፊቱን ያብራርህ ይላል እግዚአብሔር ፊቱን ወደ አንተ አንሳ ሰላምን ይመስጥ ለምንድነው ካህናት ቡራኬ ከዚህ ቀጥሎ የተጻፈው ምን ማለት ነው ለምን ካህናት መባረክ አለባቸው ለምን እግዚአብሔር መባረክ አይችልም ይሄ ርዕስ ነው በጣም ረጅም ርዕስ ነው የባለፈው አመት ተነጋግረን ተምረናል በዛ ያንን ማየት ይቻላል በዚህ በቻናል በዚህ አርጽ ውስጥ አለ የፓራሾው ግን ሚለን ምንድነው ካህናት የሰማይን በረከት ወደ ምድር አውጣው የሰውን ቡራኬ የሚያመጡ ራሽ እንደሚነን ይባረክ ሐሽም ይሽመረካ ማለት አንድ ራሽ የሚያመጣው በመጀመሪያው መግቢያ በርካት ቋን ምንድነው የሚለው አንድ ሰው ማለት አንድ ደሃ ነበር ያ ደሃ አንድ ሀብታም ይህ በሺ የሚቆጠር ገንዘብ ሰጠውና ወደ ቤቱ ተደስቶ ሲሄድ ቀማኞች አገኙትና ከመንገድ ላይ ሁሉን ገንዘብ ወሰደ የዛ ደሃ ጥቅሙ ምንድነው ይላል ያ ሀብታም ሰጠው ነገር ግን ለሚፈልገው ድህነቱ አላወጣው ይሄ የሰው ልጅ ቢሰጥህ በደቂቃ ይጠፋል ነገር ግን እግዚአብሔር ሲሰጥ ይላል ይባረክህ ሐሽም ይስመረካ ማለት እግዚአብሔር ይሰጣል ይባርካል እግዚአብሔር ሲሰጥ ባርኮ ደግሞ ያንን ነገር ካልባረከው ነገር ይለውሰድ ይጠብቅልሃል እግዚአብሔር ይባርካል ይጠብቅልሃል እግዚአብሔር ይባርክህማ ይጠብቅልሃል ካህናት ለምንድነው ያስፈልጉት የላዩን ዓለምና የመቱን የእግዚአብሔርን በረከት ለሰው ልጅ የሚያቀርቡና የሰውን ልጅ በረከት ወደ ላይ የሚያወጡ ናቸው ከዛ ደግሞ ንስኢ ማለት የእያንዳንዱ ቁርባን እያንዳንዱ ያቀርባል እያንዳንዱ መስዋዕት ያቀርባል ግን የሚያቀርበው አንድ አይነት ነው ለምንድነው አንደርካው ኪሎ አንስኢም ወይም የህዝቦች መሪ ናቸው የሁሉ ነገድ አለው መሪ ፕሬዝዳንቶች እንደምንለው ናስኢ ዋና መሪ የሁሉ በባለፈው እንዳየነው የነገዶች አለቃ አላፊ መሪ ትልቅ ቃውንት ይወከላል ነገዱን ቀጥሎ ነገዱን ተክቶ ማለት ነው መስዋዕት ያቀርባል እሱ ያቀርባል አንድ ሰው ይመረጣልኝ እሱ መሪ ያሱን ነገር ወክሎ እሱ ከፊት የሚሄድ ነው በሁሉ መንገድ አሁን በዚህ የኦሪት ክፍል የምናየው በኦሪት በደንብ ቦታ ሰጣ በዝርዝር የእንትና ነገር ይሄን አቀረበ ግን የሚያቀውት ትዛዝ ወይም የቁርባን አይነቱ አንድ አይነት ግን ለምን እንደዚህ ኦሪት ምዘረዘር 12 ጊዜ ተጽፏል 12ቱም ኦሪትን እየወጡ ያንን ቃላት ያነባል ያን ቃሉ አንድ ነው ምንድነው የሚለይ ስምንት ነው የሚለይ የእንትና የይሁዳ ነገድ የዳን ነገድ ነው እንጂ ስሙ ነው የሚለይ እንጂ ትዛዙ ወይም የቁርባን የሚቀርበው መስዋዕት መጠኑ አይነቱ አንድ ነው እዚህ ጋር ለምን ኦሪት እንደዚህ በዝርዝሩ መናገር ለምን አስፈለገ ነው አንድ ቃል እንኳን በኦሪት ላይ ዝም ብሎ የሚጻፍ ነገር የለም አንድ ፊደል አንድ ቃል ከኦሪት ያለምንም ትርጉም አይጻፍም በፍጹም ሊሆን አይችልም እግዚአብሔር ከጻፈው ያን ኦሪት ወይም አልገባኝ ይሆናል እንጂ ቃሉ ያን ቃል ከተጻፈ የሆነ መልእክት የሆነ አዝለው በውስጡ ያዘለው ያዘው ነገር አለ ያን ነገር እና እዚህ ጋር ለምን አስፈለገ ብለው ሲያስረዱ እንደሉ ገባ አሁን ለምሳሌ እንውሰድ ሲዱር አለ ሲዱር የምንጸልበት ሲዱር ሁላችን አለ እንጸልያለን በዛ መጽሐፍ ሁላችን የምንጸልየው አንድ ነው የምንጽፈው ሲዱሩ አንድ ነው አንተም ታነበው እኔም ታነበው አንድ ነው የምንጽፈው ምናነበው ግን ስንጸልይ
እያንዳንዳችን ስሜትና ለዛ ነገር ያለን ተስጦ የተለያየ ነው ምናነበው ቃሉ አንድ ነው ለውጥ የለውም ግን ሁሉ ሰው ይለያያል የጸለየው ጸሎትና አንተ ያነበብከው ጸሎት ሌላ ነው እኔ ማነበው ጸሎት ሌላ ነው ቃላቱ አንድ ነው ግን ልባችን ይወስናል እነዚህ ደግሞ የነገድ አለቃዎች ያንን እንኳን ሲያቀርቡ እግዚአብሔር ምንድነው ልብ ነው የሚያይ ሁሉ ነገር ያንን ነገር ያቀርቡ በየትኛው መንገድ ነው ከልቡ ነው እግዚአብሔር እንግዲህ ቁርባን ስንል ወይ መሳው ስንል ወደ እግዚአብሔር መቅረብ ነው ከርጾነ ከመናለው በፓራሻችን ነው ቁርባን ለትካሪው ኪርባ ማነው ወደ ፈጣሪ ለመቅረብ ነው ዛዙ ለመቀበል ወይም እኛ አንድ ሰው ሲሰራ ከፈጣሪ ይርቃነኝ ለምን መንገዱን ስላበላሸ ፈጣሪ ከሱ መንገድ ካዋጣ በሰልሄድ በመንገድ ብሎ ፈጣሪ ትንሽ ራቅለዋል ግን ሳስቶ ኋላ ይቅርታ ብሎ ሲመለስ ቁርባን ሲያቀርብ ከሱ ለመቅረብ ነው አይደለም የሚያስረው ነገር ያንን ሰው ለመቅረብ ነው እናቀርበው ያን ነገር እና ይሄን ስለሆነ ይሰውየ ከመንገዱ ወጥቶ ወደ ጥሩ መንገድ ሲመለስ ያን አቅርቦ ለፈጣሪ ይው አምጥቻለሁ እና ይቅር በለኝ ወይም መንገድ ልለውጥ ነው አዲስ ምዕራፍ ልከፍት ነው ብሎ ነው ያን ነገር ወደ ፈጣሪ ለማቅረብ የሚመጣ እና እነዚህ ነገሮች ደግሞ ያንን ቁርባን ያንን ሰው ሲያቀርቡ ልባቸውና መንገዳቸው የሚያህልጹ ነው ፈጣሪን እግዚአብሔርን ለማገልገል ነው ተምር በርግጥ በኦሪት መንገድ ለመሄድ ነው እና ያን የልብ ጉዳይ ወሳኝ ስለሆነ ኦሪት ዝርዝራ አይምሰልህ የሚያቀርቡት ቁርባን አንድ ነው ቃላቱ አንድ ነው ግን መንገዳቸው ልባቸው ስራቸው ይለያያል አንድ አይደለም ምን ያህል እንደሚለይ በዚህ ላይ እንለያልና ሲዱርም ጸሎት እንጸልይ ምንዘው መጽሐፍ አንድ ሲሆን ግን ሁሉ ሰው ካፉ የሚወጣና ከልቡ የሚመነጨው አይገናኝም ደረጃ አለው በጣም ጸሎትን ካወሳና በህብረተሰብ ላይ በህዝብ ደረጃ በሚጸለይበት ጊዜ ሁሉም ጸሎት ተቀባይለታል ምክንያቱም ህዝብ በዛ ቁጥር ለእያንዳንዱ የሚጠይቀው ጥያቄዎችና ያለው ትኩረት የሰማይ ወፎችንም ያወርዳል እንኳን የእግዚአብሔርን ቃል ማለት ነው እግዚአብሔር በረከቱን በዚህ ዓለም ያወርዳል ማለት ነው እና ከዚህም እንዳልከው ማለት ነው ቅድም ቢርካት ኮሃኒም ያልነው ካህናቶች ለምንድነው እግዚአብሔር ካህናቶች እንዲባርኩ ያስፈልገ ይላል ካህናቶች የሚባርኩት በረከት ለምን እግዚአብሔር ራሱ አይባርክ ቅድም እንዳልከው የልብ ጉዳይ ነው ካህናቶች በሚባርኩበት ጊዜ ሰውን መጥላት የለባቸው ራሱ ቢርካት ኮሃኒም በአሁኑ ሰዓት በጸሎት እየወጡ ይባርካሉ በሚባርኩበት ጊዜ የተጣሉት ካለ መባረክ የለባቸው ምክንያቱም እግዚአብሔር ሰላምን ስለሚፈልግ የሰላም ምንጭ ማምረቻ ነው ያ ኦሪት የእግዚአብሔር ቃል ቅድም ያልነው አሸር ቅድሻን በሚጽፈት በሲቫኑ ለባረከት እስራኤል ነው እግዚአብሔርን የቀደስከን ይህን ትእዛዝ እንድባረክ በሚባረኩበት ጊዜ በፍቅር ፈጣሪያቸውን እግዚአብሔር እንዲያመር ምንድነው ይላል በረከት የመጣው ከአብርሃም ነው ከአብርሃም ወደ ይስሐቅ ሄደ ከይስሐቅ ወደ ያዕቆብ በቤተሰብ ደረጃ ግን በባለፈው ሳምንት ስለ ቤተሰብ ስለተነጋገርና ይሄ ቤተሰብ በረከት የሚያልፈው በህዝብ ደረጃ ግን ቤተሰብን መባረካቸው ህዝቡን የሚባረኩ ካህናቶች እንደሆኑ በአሁኑ ሰዓት በጸሎት በመናይበት ጊዜ ካህናቶች ለህዝቡ በረከት ለምን እያንዳንዳቸው ከልባቸው ያመነጨ እግዚአብሔር ቀደም እንዳልነው መግለጫ הקדוש ברוך הוא לא ברא את המצוות את האדם אלא לצרף אותו למצוות ትእዛዛትን እንዲፈጽምና እንዲቀደስ ነው ይላል ስለዚህ ምን ይላል በዚህ በመጨረሻው ላይ ምን ይላል በፓራሻት ችሞት እንደተጻፈው ምን ይላል እግዚአብሔር አምላካችን ለህዝብ እስራኤል ማለት ነው ואתם תהיו לי ממלכת כהנים גוי קדוש שיהודי עושה את כל ענייני העולם בקדושה בלתי להשם לבד ይሁዲ ስራውን በሚማርበት ጊዜ በሚጸልይበት ጊዜ ራሱ ናዝራዊም ቢሆን ለእግዚአብሔር ብሎ ካላረገው ያ ያደረኩ ሁሉ እንደምንም ለምን ማምላከት ኮሃኒም ጎይ ቀዶሽ የተቀደሳችሁ ህዝቡ እንዳለው በኦሪት ዘጸአት ላይ እንደተጻፈው በምዕራፍ 19 ላይ ተነጋግረናል እዛ وخال قدوشים שהכהנים אוכלים והבעלים מתכפרים
ካህናት አሁን ቅድም ያለው ንስኢም ካህናት ንስኢም ያቀርባሉ 6 አጋሊም ወይፈኖች ያቀርባሉ ያንን በሚያቀርቡበት ጊዜ ህዝቡ ያቀርባል ካህናቶች ይበላሉ ህዝቡ ይቀደሳል እንዴት ሊሆን ይችላል የዚህ የኦሪት ዓላማ ይላል ዋናው ተክሊት ሸለት አሚጽቮት ሻዳም ይቀደሽ ተዑላማ ዘ ቪያጊአው ቶለራማ ግቦ የእግዚአብሔርን ቀድሶ የዚህን ዓለም ከላይ ወደ እግዚአብሔር እንዲያቀርብ እየቀደሰ እንዲመጣ ነው እንጂ ከዚህ ዓለም ስጋዊና ምድራዊ የሆነው ነገር ትቶ እንዲያው ሰማይ ላይ ቢወጣ መልሶ መምጣት አይችልም ለዚህ ነው መሳዊት ቁርባን ናዚር በመጨረሰበት ጊዜ ለእግዚአብሔር መሳወት ማቅረብ አለበት ምን ማቅረብ አለበት ይላል ቁርባን ኦላ ቁርባን ሐታት ቁርባን ማሻም ቁርባን ኦላ ማለት ምንድነው ለምንድነው ወላ የሚያቀርበውልና ወላ የሚያቀርበው ስለሐሳቡ ስለታሰበ ያን ለእግዚአብሔር ብሎ ስለወረደ ለምን መሄድ ነበረበት ቁርባን ሐታት ብላ ብዬ ጠጣ ብዬ ነበር መቀደስ ትችል ነበር ተቀድሳል እንደገና ደግሞ አልፈልግም ብለ ነበር ነገር ግን እንዴት ሁን እንደገና ወደ ቦታ ይመለሳለው አልክ ጊዜው የተወሰነ ጊዜ አልክ ከዛ በኋላ ያን ነዝራዊነትን በሚያፈርስበት ጊዜ ምን ይሆናል መሳዊት ያቀርባል ለምን ያን ጊዜ ያ ቋሚ አይደለም ማለት ለተወሰነ ጊዜ መገለል ይችላል ግን ይሄ አዋጭ አይደለም ምንድነው የሚያዋጣው በዚህ ዓለም በልተህ ጠጣህ ይህን ዓለም እንድትቀድሰው ምግብን በቀደስከው ውስጥ በተባረክ ጊዜ ባደረግነ ጊዜ ፈጣሪን የተቀደሰ እንሆናለን ስለዚህ ይላል መላእክታኖች በሰማይ አሉ ግን እኔ የምፈልገው የሰው ልጅ ይበልጥ የሰው ልጅ የእግዚአብሔርን የእስራኤል አምላክ ማለት ሰዎች ቅዱስ እንዲሆን ቅዱስና እንዲጎናጸፉ አነኔ ሻውላ መዘሁ ሊፍሮሽ ሜን ንቅራ ሆቴ ይህን ዓለም ትቶ ግን አልፈልግም ዓለም በቃኝ ብሎ አልፈልግም በዚህ ዓለም ምንም አያስፈልገኝም ጊዜያዊ ዓለም አልፈልግም ይሄ ኃጢአተኛ ነው ታዲያ መቼ ነው የሚቀደሰው ይላል የሚቀደሰው መቼ ነው ቅድስና የሚቀበለው አማራጭ ምንም አማራጭ ኢየሱስን ስነ ምግባር ለማረም ምንም አማራጭ ከሌለው ይህን ዓለም በቃኝ ማለት ይችላል አማራጭ ካለው ግን ለያንዳንዱ በወላ ማዘሽ ለኔ በወላ ማዘ አልኮል ዳባር ስለኔ ሚትخيበነሽ በዚህ ዓለም የሰጠውን እግዚአብሔር የሰጠውን ባርኮ ፈጣሪን የሰጠውን ሁሉ ያየ ተደስቶ ያልኖረ ሁሉ ለያንዳንዱ ነገር ራሱን አግቶ የተቀመጠ ራሱን ማቀብ ጥሎ የተቀመጠ ለዛ ሁሉ ፍርድ ከፈጣሪ ዘንድ ይሰጣል እና ስለዚህ ዳርኬ ሸቶራ የኦሪት መንገድ አማል ሽሞነ ጸዲቅ ሚያ ማይሎ አኻልቲ ምንድነው ያለው በእድሜ ውስጥ አንድ ሰው ናዚር ኃጢአት የሰሩ የኃጢአት ማስተስረያ በልቻላክ አቼ ኻድ አንዱ መጦ ከደቡብ ያለ መጦ ምን አለኝ እኔማ ጠጉሬ ስላደገ ጾሬ የፈ በጣም አይኔ ጥሩ ስለሆነ ጠጉሬ ስላደገልኝ ሰዎች ሁሉ እንደዚህ ያሉ በጣም ጥሩነትን የኔን ኩራት ተሰማኝ ስለዚህ ጠጉሬን ተላጨውኝ የናዝራዊነትን አቆምኩኝ እንደዛ ከሆነ በእውነት ለፈጣሪ ልብን ከሰጠህ እኔ ካንተ መሳዊት በላለሁ ብሎ በህይወት ውስጥ ያልበላውን ተመገብ ናዚር ወይም ይሄን ሰው ከተፈቀደው ነገር ራሱ የሚያርቀው ስናየው ዝሮ ዓላማው ነው ያን የሚርቀው ከወይን የሚርቀው ለምሳሌ ለጥሩ ነገር ከሆነ ትእዛዝ ለመፈጸም ከሆነ መንገዱን ለመለወጥ ከሆነ እግዚአብሔር ይባርከዋል ቀድሰዋል ምንም ችግር የለም ግን ለኩራት ወይም ደግሞ ራስን እኔ እንደከፍ ያልሁ ነኝ ከለ እንደዚህ ያለ እኔ ይሄን አልበላም እኔ ይሄን አልጠጣም ከናንተ እመጣለሁ ብሎ ከሰበ የኩራስ መንፈስ ካደረበት ይሄ ፈቀደልህ ለምን አንተ እግዚአብሔር በሰጠህ ባቀረበልህ ተጠቅመህ እችነለም የመቀደስ ኃይል አለ ሰው ነህና ምንድነው የሚለና አንድ ሰው ራሱ ከፍ ሲያደርግ እቻለም አብራ ከፍ ትላለች አይበልና ደግሞ ከወረደው እግዚአብሔር እችነለም ዝቅ ካደረገ እቻለም አብራ ዝቅ ትላለች እና የሰው ኃይል አለው እችነለም ለመለወጥ ፈጣሪ አለ ፈጣሪ ሁሉ በእጁ ነው ግን እኛ ደግሞ ከሱ ተከትለን ኃይል አለን ይሄንም ለመለወጥ ከፍ ለማድረግ በእኛ እጅ ነው ግን ዝሮ ዓላማችን ነው ዓላማችን ስንጸልይም ስንማርም ስንበላም ስንጠጣም ዓላማችን ለምንድን ነው ዛሬ ለመፈጸም ነው ይሄንም ከፍ ለማድረግ ነው ዘር መንገድ ለመሄድ ነው አይደለም ነው ነገር
ብዙ ወሳኝ ነገር ያለው ነገር ነው የሚመስለኝ ደጋግመን እንደምናገረው ማለት እዚህ ላይ ማየት ምንረዳው በዚህ ፓራሻ ምንድነው መጀመሪያ የሰው ልጅ አብ ሽምቾን ራፋኤል እንዳለው መጀመሪያ ስራህ ለእግዚአብሔር ተመች ነው ትክክለኛ ነው ላይ ጠይቅ ከዛ በኋላ ደግሞ ሰዎች ያንተ የተናገርከውን ሌላ ነገር ትርጉም እንዳይሰጡት በዚህ ነገር ላይ ማብራሪያዎችን እና እግዚአብሔር አምላካችን በእውነት በዚህ ፓራሻ ላይ ቅድም ነው ያልነው ለዚህ ነው መጀመሪያ የባህሪያትና የጸባይ እርማት ከተቀበልና የልጆች አላፊነት ይህን ዓለም ቀድሰን ኦሪት ዘኍልቍ የሚናገረን ይህን ዓለም ቀድሰን ለእግዚአብሔር ደግሞ የበለጠ ጥሩ ሰዎች ሆነን የእግዚአብሔርን እንድናገለግል ነው ማለት ነው እና ስለዚህ ዛሬ የተነጋገርንበት ፓራሻ በጣም ረጅም ነው ረጅምም ከሆነ በፊት ማለት በዚህ ናዝራዊ በሚለው ወይም ናዚር በሚለው በይበልጥ ዳሰናል ማለት ነው እግዚአብሔር አምላካችን በሚቀጥለው ፓራሻት ባለው ተካስከ ለገናኝ ድረስ ሰላም ሸባት ሻሎም ቦራ ሸባት ሻሎም ሸባት